ጤና ይስጥልኝ። እንደምን አላችሁ? የጎጃም ትውልድ በሙሉ ከአባይ እስከ አባይ አለቃ ተክለ ኢየሱስ ዋቅጅራ እንደጻፉት ግርማ ጌታሁን እንዳዘጋጀው በአዲስ አበባ ዩኒቨርሲቲ ፕሬስ በአዲስ መልኩ ተዘጋጅቶ ቀርቧል። በትረካ መልኩ የምናቀርብላችሁ በቅርብ ቀን ይጠብቁ። የኢትዮጵያ መንግስታት ስፋት ሰው ያለበት ዓለም በሰባት ተከፈሉ፣ ሰባተኛው ነው ብለን ፊት እንደጻፍነው ለክፍሉም ሁለተኛ ነው ብለን እናስታውቃለን። ከዚያውም ደግሞ አንዱና ዋናው ምልክቷ ከገነት ይወጣል ከተባሉት አፍላጋት ጊዮን የሚባለው የሚፈልቅ ከጎጃም መሬት ነው። የውሃው መልክ ኒል ይመስላል። ከሚወጣበት ስፍራ ገብተው ሲያዩት ከዋሻው ውስጥ ሲፈልቅ ከምድር ወደ ላይ ሽቅም መቆማቸው እንደ ዘንግ ይታወቃል እንጂ እንደ ፏፏቴ አይበተንም። ወደ ዋሻው ባጥ ከድንጋዩ ካባ ውስጥ ለውስጥ ይሄዳል። ደግሞ አንድ ስፍራ ላይ መሃሉ እንዳውድማ የተከበበ ባህር ዙሪያው ረግረግ የሆነ አለበት። ሕሙማኑ ሁሉ በረግረጉ ላይ እንደቆሙ ከመሃሉ እየቀዱ ተጠምቀው ይፈወሱበታል። ማናቸውን ከባድ ዕቃ ከመሃሉ ላይ ቢጥሉበት በጠለቀ በ3 ቀኑ ተፈጥሮ ወጦ ከዳር ይወድቃል እንጂ ሰጥሞ አይቀርም። በዚያን ስፍራ ብዙ ታምራት ይታያል። የጎጃም መሬት ደግነቱ በዚህ ይታወቃል።